ኤፋ ወይ አራ የሆኑ ማላቃቸው ሰዎች እኮ መጣው እኮ ይዘውኛል እኮ ነኝ ተይዣለሁ። የሆኑ ማላቃቸው ሰዎች መጣው ይዘውኛል ነኝ። ለማን ናቸው? መጣው ብለቀረ እኮ አንተም አላቃቸውም ጭራሽ ነኝ። መጣው ብለቀረ የማያርጉት ነገር የለም። ምንድን ነው ለምን የመጡት? እኔ አላቅም። መጣው ያረጋችሁት ነገር እናንተ ታውቃላችሁ ምናምን እኔን እያስፈራሩኝ ነው። የሆነ ሌላ እቃ ሁሉ ምናምን ይዘዋል። የሆነ እቃ ሁሉ ይዘዋል። ከታች ዘበኛ ጥራ አንዳቸው እንዳይወጡ ነው እስከመጣ ድረስ አንዳቸው ነገርኩ። አሬ ፍሬም ሌላ እቃ ይዘዋል እኮ ነው የምነግርህ። ምን ሆነ ነው? አዳምጠኛ ነኝ። ሰማይ አንዳቸው ቢወጡ ጸቡ ካለ ጋር አንዳቸው እንዳይወጡ ከታች ጠብጥራ ጋር ነፍ በጣም ብዙ እኮ ናቸው። ብዙ ናቸው። አልችልም። እኔ ዘበኛ መውጣት አልችልም። በቃ ያው መጣው ነው ስራ እየሰራው ነበር ትቼው መጣው። በቃ እሺ አፍጥነው ናሽ እኔን ይዘውኛል። ለማንኛውም መንቀሳቀስ አልችልም። አይፍሬም ተረጋጋ ነው የመጣው። እሺ ምን ያላጋችሁ ምንድነው ትሉኝ? ስለኔ ማወቅ ስላለው ጋር መለከተም ብዙ ወንድማችን ላይ የተደረገው ነገር ልታክ ትችላለህ። ያን ነገር ብቻ በጸባይ እንድትነግረኝ ይፈልጋሉ። ምንም ነገር አልፈልግም። ለቅቄ ልውጣለሁ፣ ይዣቸው እወጣለሁ። ኤፍሬምም ሳይመጣ ግን እንድትነግረኝ ይፈልጋሉ። ማለት እኔ ምን እንደማቅታቃለ ወንድሙ እንደሆነ አውቃለሁ። ይሁን እንደተደባበሩ የሆነ ነገር እንዳለ አውቃለሁ። ግን አንድ የጠበቀኝ ብሎ ውጭ እየወጣ ስልክ የሚያወራው ነገር አለ። አላውቅም። እሱ ምን እንደሚያወራ ደግሞ እኔ አላውቅም። የተደረገ ነገር ምን የምታውቀው ኬዝ የለም? በእውነት ለመናገር እሱን የማውቀው ኬዝ የለም። ምንም እግዚአብሔር ለመደባበቅ እንዳት ግን ነው። ኧረ እየደበቅኩ አይደለም፣ እየወራሁ እኮ ነው ማለት ነው። እና ቶሎ የት ነው? እነ ሩታ ቤት ሄደዋል። ማን አንተ? የት ነው? አስከን የት ነው ኤፍሬም? ምን ነው ኤፍሬም? እዚህ ላይ አድርጉት። ለምን አንተ ማን ነው እዚህ ተቀመጠ? ማን ተቀመጠ ያለክ እዚህ? ኤፍሬም ነው። ቆይ ተረጋጉ። ደውልለት። ቆይ እንዳትደውል። ማን ነው አይደለም? ማን ነው እዚህ ተቀመጠ ያለክ? ኤፍሬም ነው። ኤፍሬም ቆይ የሚያደርገውን ታውቃለህ አይደል? እንዴት ብቻ እንደዚህ ልታደርስ ትችላለህ? አውቆ ነው እኮ እንደዚህ ያለው። አሁን እሱ ቆይ ያሰራው እዚህ ያለው ነው። እዚህ እንዳላገኘ እናውቃለን። ዛሬ እንደዚህ አሁን አንተ እንደዚህ እያደረክ መሆኑ የኔ ብሎ ነው። እሺ እኮ ደውልለት። ተረጋጉ። የኔ ብሎ ነው። ተረጋጉ ትላለህ። የሰራው ስራ የሚያረጋግጥ ለፍታ ቤት ግን ሄደው ማለት ለፍታ ታላቅ እንደዚህ እኮ ነው የሚቆመው። እነሩታ ከሄደናል። ቀን ስንሄድ ደግሞ የሉ ታውቃለህ። አሚሩ በቀደምም ሄደን የሉ ምን አንተ በተባለ ያርሶ ነው ጓደኛዬ ነኝ ማለት ጓደኛዬ ነው። ምንም ጓደኛ ናቸው። አንዴ ልደውልለት። ጓደኛዬ ሴራ አንተ ራሱ ከፍሬም ጋር አንተ እዚህ ማን ነው እንድታደር ያደረገህ ነው? ጥያቄን መልስልኝ። እዚህ ደረጃ ማን ታደረ? ኤፍሬም ነው። ኤፍሬም አብረን ጠናብረን አደርን። ጧት ሄደ ነርታ ቤት ሄደ። ደውለውለት ነው ወይስ ዝም ብሎ? ኧረ እራሱ ደውሎ ነው ወጥቶ ሄደ። በቃ የሆነ ፌክ አሰሙዛ አንተ ማለበት ያሰሩበት ሴራው ምናምን ምንም እንደሆነ አላውቅም። እኔ ምንም ማውቀው ነገር የለም አትበል። ቀልድ ነው ያዝከው። ይሄ ሰው ነፍስ ነው እኮ እዚች ጋር እየጠፋ ያለው። በእናንተ ምክንያት አብርሃምና ሄርሜላ ምን እንደሆኑ ታውቃለህ? ያረጋ ደውል ብለናል። እኛ ደውል ብለህ ልታስጠፋው ነው ምን ልትለው? ወይስ መጡ ብለህ አንተ ከዚህ ጥፋ ከሩታ ቤት ጥፋ አሁን ምን አደረገ? እንዴት ምን ላድርግ? ማዘዘኛ ያደርጋል። እንደዚህ እያላችሁ ቀስቅስ እያላችሁ እየገባችሁ ነው ቤታችን እንደዚህ ያደርጋል። አሁን አንነቃችሁ እንደዚህ ይባል ነገር የለም። ሲጀምር የኛውን እና የት ነው ትናንትና ያወላችሁት? የት ነው ትናንትና ያወላችሁት? ንገሩ። ውሌት ነበር ትላንት ባልከው? ከዛ በኋላ ካፌ ነበር ለራበዳ ገባን ተኛ። ስንት ሰዓት ላይ ነው የገባችሁት? ትናንት ማታ እስከ 5 ሰዓት አልነበራችሁም እዚህ ቤት? እስከ 5 ሰዓት ካፌ ደግሞ ክፍት ሊሆን አይችልም። ሰምተኛል? እስከ 5 ሰዓት አልነበራችሁም። ማን ሳያ ነው የገባው? ወደ ጥበቆች ሁሉ መጠየቅ ትችላለህ። ሰፈር ደግሞ ትፈስፍ ሁለተኛለ እንዴ? ጥሩ ነገር እንዳረ ምን ያላጋችሁ ምንድነው ትሉኝ? ስለኔ ማወቅ ስላለው ጋር መለከተም ብዙ ነገር መጀመሪያ ታወራለህ። ፖሊስ ጠራ። የፈለግከው ጥራ። ፖሊስ ጠራ። ያው ፖሊስ ነው ተወረው። እሺ ቻላንተ መጀመሪያ ብቻ ፖሊስ ጠራ። ታወራለህ እንዴ?
ደውለታለህ እንጂ አንተ እንደፈለግና ዛለ ማን አንተ ሲጀመር ከኔ መጣው አርቆ ማን ጠራ እኮ ማን ጠራ እኔ ፖሊስ ጠራለሁ ወይ የፈለከው ጥራ ፖሊስ ጠራ ማንደረል ሌባው ዘበኛ ጠራለሁ ደግሞ ሌላ ነገር እየሰራችሁ አይደለም ዘበኛ ማንንም ጥራሽ ይሄ ህይወት ጉዳይ ነው ማንንም አንለቅም ሰማ አይደለም ስልክ ምን ልታረግ ስልክ ለምን ሰጠ አልሰጠም ምን ልታረገው አንተ ምንድነው አላማ እንዴት መጣህ እዚህ ቤት በቃ የመጣህበትን ምክንያት ብቻ ነገር ጓደኛዬ ስለሆነ ከዚህ ቤት አድራታ ማለት ነው ከዚህ ቤት አድራታ አታውቅም ታውቃለህ ወይ አድራታ መቼ ቆይ ከ6 ወር በኋላ የሆነ ቦታ ሄጄ ነበር እሺ አንተ መጣህ ከመጀመሩ ነው እዚህ ቤት አንተ ማደር የጀመርከው እስካሁን እስቲ እንመጣለን እኛ ያለ ምንም ምክንያት ሳንመጣ ወለና እናቀም ለምን ታስጨንቀኝ ወንድሜ ወይ ፖሊስ ጠራለሁ ወይ ዘበኛ ጠራ ፍላጎት ለምን ታስጨንቀኛለህ እኮ ተረጋጋ እንደውራና እንዴ እኮ ለምን እንዳልከኝ እዚህ ቤት ይኸውልህ አንዴ ቆይ ዝም እዚህ ቤት አብራችሁ መሰሩ ሴራ አለ እንጂ እዚህ ቤት አድራ ከሱ ጋር በቃ አይቻችሁም አላለ ኤፍሬም እዛ የሆነ ነገር እየሰራ ነው የሆነ ታዲያ አንተ እዚህ ጠብቅ ብሎ እሱ እዛ የሆነ ነገር እየሰራ ነው የት እንዳለ ያላወቅኳችሁ የት እንዳለ አላወቅ ምን አገባ ሳላወቅኳችሁ ምን አገባ ይኸውልህ ካላወቅከንማ የሄርሜላ ወንድሞች ነን የአብርሃም ወንድሞች ነን ወንድሙ እንደሆነ ታውቃለህ አይደል የአብርሃም እሱ ያንን ነገር ይኸው በደንብ ነው እኛ የሄርሜላና የአብርሃም ወንድሞች ነን እንዳይገርም ዛሬም ነገም ዳግም ምነግረን ሌላ ቦታ ደግሞ ካገኘና እንዘገዝቃለን ካሁን በኋላ ተደውለታው እንዳነካኝ ይኸውልህ አሁን የት ነው የምትለው አይደለም እኛ እንደገባን እኛ እንዳለን ሳትናገር ኤፍሬም እንዴት ምንድን ቁርስ እንብላ ብለው ማታ አራታችሁ ነው ያገባችሁት አዎ አራታ በዛ ልክ ኤፋዬ ጓደኛዬ እንዴት ነው ምን ነገር ኮንፊደንስ ረጋ ብለህ ማለት ነው ሰማኝ እኛ እንዳለን ካስባተክ ግን ያልቀላል አንገት ነው እንቆርጥ ሰማኝ አይደል ሰምተኛል መጀመሪያ ማታ ቆየ እመጣለሁ ብለሃል አይደል እመጣለሁ ብለሃል አይደል ቆየ ምንድነው ቁርስ አንበላም እንዴ ብለህ ደውልለት ያለ ምንም እንተ ማለት አንተ ጀግና አይደለም እንግዲህ ደውል አነካው ደውያለሁ ልትለን ላውዳር ቀጥታ የምትለው ምንም አይደለም የፊየትና ቁርስ መጣ እፊ ወይ እንዴት አመሽ እንዴት አረፈሽ ነበር ጠፋሽ እኮ በዛው መጣን ምናምን ብለህ ጠፋ አዎ ቆይ እመጣለሁ ሩታ ጋር ነው ይሄ እሺ በቃ ወስበላዲ አልበለውም ኧረ ገና እንበላለን ብለሽኝ እኮ እየጠበኩሽ ነው በቃ እንበላለን እመጣለሁ ትንሽ ደቂቃ እሺ ምንድነው የምትሰሩ ከሱ ጋር ሴራ አብርሃም ላይ አንዴ ስማኝ መልስልኝ አንዴ አብርሃም ላይ ምንድነው ያደረጋችሁበት መተት ምን መተት ነው የሰራችሁበት ምንም አላደረግንም አባቴ እኛ ምን አሰራ ኤፍሬም ላይ የት ነው ያሰራችሁት ሲጀመር መተተኛ ሲጀመር ፊት ነው ያስተምጣል መተተኛ አረ ብራዘር እኔ ማውቀው ነገር የለኝም ጠይቁት እሱ አዋርሲና አማኑ አንድ በለው ይልጅ ፈለኩት እኮ ብዙ ስከክል ነው ተጥቶ ፍሎር ምናምን ኤፍሬም መጣው አፎገረንም ሱማ የመጣው ማለት ነው ታቢት ነው ምናምን ሌላ ሲል ይኸው ደወልኩ ታያቸው አይደል መጣው ታቢቱ ለሰው ሂድ ወይስ ትንሽ ቆይተን ሞክረን እንደ ማንም አይደለም በቃ እዚሁ መጣላና እንደበ መጣው አለ አንድ ነገር ብታወራው ሰምተኛል ምን አልኩ ነው ደወልኩለት ሲመጣ ማለት እኮ መጣው አለ እንዴ እንጠብቀዋለን ችግር የለውም 5 ደቂቃ ነው እዚህ ጋር 5 ደቂቃ አለ ከዚህ በፊት ግን ምንድነው የሚሰራው አንተ ምንድነው የምትሰራው ከዚህ በፊት አንተ ትክክል ነው ተባባሪ ልትሆን ትችላለህ አንተ በሄርሜላ ላይ ያደርስ ባብራ ልክ ነው እኮ አሁን ኤፍሬም ምን ያሻስ ነው ወጥመዳችን በእንደዚህ ልክ አይደለም እንዴ ጭንቅላታችሁ አስወጥ እንጂ ተረጋጋ እንጂ ገና ዋጫቀኝ ትላለህ ልንገልህ ምን እንችላለን ኤፍሬም ስለማዋጫ ታወራለህ እንዴ ማይዘለብን ሲጀመር አንተ ራስህ አብርሃም ላይ የሆነ ያለው ነገር ታውቃለህ ሁሉ ነገር ያውቃል ማቆ ነገር የለኝም አታስመስል እፊ ጓድ አንተ ምን አብርሃም ወንድሙን መሆኑን አታውቅም ጓደኛዬ ነው የትም ጓደኛዬ ነው በቃ ወንድም መሆኑን አውቃለሁ ሌባ እና አብራችሁን የሰራችሁ ጓደኛዬ ነው ምን ሆነ ነው ስለ ጓደኛዬ ነው እንበላለን እንጠጣለን ሻይ ቡና እንላለን ጫላ ሶ ሚስጥሩን ያካፍላል ማለት ነው አይደለ መርዙም ግን ሲታበሉ ነገር ቶታሊ ይነግራል መሰለም ያወራል እንደዚህ ዳሲው ያን መሰለ የሰው ለሰው ንዋጭ እኮ ነው አብርሃም እግዚአብሔር
ባለጌ ናችሁ። ዝም በለው። ሴራውን ብቻ ነገር እኛ ወንድም ኤፍሬም የሰራው ወንድሜ የማውቀው ነገር የለኝም። የማውቀው ነገር ጭራሽ የለኝም። አንድም ነገር ምንም አይነት ነገር ተደብቆ እንደሚወጣ እንደሚገባ ታውቃለህ። ያለምንም ምክንያት ከአንተ ጋር ሪዝን አላውቅም። እሱ ነው እኔ የማውቀው ነገር የለኝም። እናንተንም አላውቃችሁም። ያው ነው የማውቃችሁ እሱ እኔ ኤፊ ጓደኛዬ ነው። አላውቃችሁም እናንተ። ስለኛ ተውሺ። ስለ አብርሃም ምንም ያለ ነገር የለም። ስለ አብርሃም ምንም አላለኝም። እንዴት ይነግረዋል? አሬ ነው ወደ ጋር ሲያስብ ነው ኤፍሬም ሰው መሰለህ። ሰው እኮ አይደለም እንደዚህ በቀላሉ እንደምናገኘው አንተ ላይ ወጥመድ ሰፊ ወጥመድ ነው የሚያዘጋጀው እኮ። አሁን መጣው አለ እኮ ይመጣል። የማይመጣ ከሆነ ያለው ነገር ታስወጣጣዋለህ። የማታስወጣጣው ከሆነ ደግሞ አንገተ ነው ከዚህ በፊት ዛሬ የመጨረሻ በጉልበት ታምናለና በጉልበት አይደለም ጓደኛዬ ነው ጀተኛው ሰው ስማኝ፣ በጉልበት አይደለም እያደረገን ያለ ነው። እኛ እየተደረገብን ያለው ከጉልበት በላይ ነው። ሰምተኛ ምንም የምታውቀው ኬዝ የለም አይደል? አንተ የምታውቀው ነገር የለም አይደል? ያ ቃል አውቆ ነው። የማውቀው ነገር የለም አረ ምንም የምታውቀው ነገር የለም። አባቴ ሞት የማውቀው ነገር የለም እኮ። አንተ የማታውቀው ነገር ከሌለ እዚህ ቤት ውስጥ ብቻ አድረህ ጠዋት ሲወጣ እንዴት ጥሎ ሲወጣ በሰው ቤት እንዴት ጥሎት ይሄዳል? እንዴት ይኸውልህ፣ ስማኝ፣ ሲደውል እኮ ሰማሁ። አሁን እኮ መጣው ነው ሩታ ጋር ቁርስ እንበላለን አለኝ። ቁርስ በልተሃል አለኝ። አልበላሁም። መጣው ነው ሩታ ጋር ነኝ አለኝ። ሩታ ተብላችሁ ሰማኛለህ። ስማ ነው ዮናስ ሰማኛለህ አይደል? አንድ ነገር ልንገርህ። አሁን አብርሃም የኤፍሬም ወንድም ነው። ወንድሙ ራሱ ላይ መተት አሰርቶበት ይሁን ምን አሰርቶበት ይሁን አናውቅም። ሰማኝ አይደለም? በሱ ምክንያት አብርሃም ደንዝዞ ነው ያለው። ሂድ ስትለው ነው የሚሄደው። በአንድ ሰው በሁለት ሰው ትእዛዝ ነው ያለው። ያን የመሰለ ልጅ በሱ ምክንያት እኔ የማውቀው ነገር የለኝም ወንድሜ። እኔ የማውቀው ነገር የለኝም። አባቴ ሞት የማውቀው ነገር የለኝም። እንደዚህ አይነት ነገር የለም። አትማል፣ ሌባ ቀድሞ ነው የሚለው። አትማል ሌቦች እኮ እሺ፣ ደውዬለታለሁ። አሁን ይመጣል። መጣው ብሎኛል። 5 ደቂቃ መጣው ብሎኛል እኮ 5 ደቂቃ። እሱ ምን መጣው ብሎኛል። ይመጣል። አሁን በመኪና ነው የሚመጣው እኮ ይመጣል። በቃ እዚህ ቅርባ እንዴ እዚህ ጋር እኮ ነው ይመጣል። ተረጋጋ። ምን ናቸው? ተረጋጋ። ለማንኛውም ኤፍኤም ሲመጣ ቤቱ የተረበሸ እንዳይመስል እንደመጣ ይዘዋለሁ። እዚህ አንገቱን ነው የሚይዘው። በቃ በር ላይ ትወጣለህ። አንድ አይነት ሌላ አይነት ሪያክሽን ብታሳይ ፊት ላይ በአንተ ነው የሚመሰችው። እሺ ደውልለት። ከአሁን በኋላ ማለት ነው አንተ በየትኛውም አጋጣሚ እዚህ ቤት መተህ የሆነ ነገር አድርገህ ባይ አይደለም ምንም ማለት እደፋሃለሁ። ለምን ልታሳየኛለህ? ምንም ማለት በቃ ውሳኔ ነው። ከአሁን በኋላ የሰው ህይወት ላይ ስትወስኑ ግን እደፋሃለሁ። ተረጋጋ። እያወራሁ ነው። አንድ ነገር ተንፍሽ እላለሁ ብትል ግንባርን በትኜ ነው ወይ አርጌ ነው የምወጣው ወይ እደፋሃለሁ። ቀጥታ አሁን ያለበት ደወልኩለት። ምን አደረኩኝ? ተረጋጋ። ለምን እንደዚህ ውስጥ ትገባለህ? ለምን ሰው ልጅ ትላለህ አንተ? ለምን እንደዚህ ውስጥ ትገባ? ተረጋጋ። ቆይ ድጋሚ ደውልለት። በእናንተ ምክንያት ኮማ ውስጥ የገባ ሴት አለች። ሰማኝ አይደል? አሁን ኤፍሬም አልመጣም። እስከዚህ ሰዓት ጠበቅ ነው። ተይዣለሁ በል። ደውልና ቶሎ በል። ደውልለት። አንዴ ፍጠን። ይበለው። ተይዣለሁ በለው። አግተውኛል በለው። ቶሎ በል። ሌላ ወሬ ለፈልፋለሁ በል። እንዲህ ኧረ የሆኑ ማላቃቸው ሰዎች እኮ መጣው እኮ ይዘውኛል እኮ እኔን ተይዣለሁ። የሆኑ ማላቃቸው ሰዎች መጣው ይዘውኛል እኔን። ለማን ናቸው? መጣው ብለህ ቀረህ እኮ አንተም አላቃቸውም ጭራሽ። እኔ መጣው ብለህ ቀረህ። የማያደርጉት ነገር የለም። ምንድን ነው ነበር የመጡት? እኔ አላቅም። መጥተው ያደረጋችሁትን ነገር እናንተ ታውቃላችሁ ምናምን። እኔን እያስፈራሩኝ ነው። የሆነ ሌላ እቃ ሁሉ ምናምን ይዘዋል። የሆነ እቃ ሁሉ ይዘዋል። ከታች ዘበኛ ጥራ፣ አንዳቸው እንዳይወጡ እኔ እስከምመጣ ድረስ አንዳቸው ነገርኩህ። ኧረ ኤፍሬም ሌላ እቃ ይዘዋል እኮ ነው የምነግርህ። ምን ሆነህ ነው? አዳምጠኛ ነኝ። ሰማኝ። አንዳቸው ቢወጡ ጸቡ ካለ ጋር ነው። አንዳቸው እንዳይወጡ ከታች ጠብቅና። ኧረ ነፍ በጣም ብዙ እኮ ናቸው ኤፍሬም፣ ብዙ ናቸው። አልችልም እኔ ዘበኛ መውጣት አልችልም። በቃ ያው መጣሁ። እኔ ስራ እየሰራሁ ነበር፣ ትቼው መጣሁ። በቃ እሺ፣ አፍጥነው ናሽ። እኔን ይዘውኛል። ለማንኛውም መንቀሳቀስ አልችልም ኤፍሬም። ተረጋጋ። እኔ መጣሁ። እሺ ዝም በል። ትንፍሽ እንዳትሰጠን። ሁለት ሰው ውስጥ ይግባ።
አንድ ሰው ብቻ እዚህ ነው ሌላ ሰው ምንም ነገር ማንም ብቻውን ሰው ይዞ ከመጣ ወይ አማኑ ውጭ አንድ ሰው ቼክ ያድርግ ደረጃው ታች ማንም ምንም እንትን እንዳይል ውጭ ላይ ማንም ካገኘ ነው ምንም ማድረግ ቀጥታ ይዘን ይልክ ሌላ ቦታ መሄድ እንጂ እዚህ ጋር ግርግር እንካ ሰላምታ ምናምን መፍጠር የለብንም። ውጭ ላይ የሚጠብቀው ውጭ ላይ አንተ ታች ደረጃው ስር በሊፍት ከመጣ ሊፍት ይመጣላችሁ ነው ቢመጣስ ምን ሊያመጣ ነው? ከሱ ጋር ታወራላችሁ መጣ ከሱ ጋር ታወራላችሁ ምናምን ትላለህ እንዴ እንዳደረገኛ ፖሊሱን የሚመጣው እኔ በማላውቀው ነገር ምን አድርጋችሁ ደወልኩ እኮ እንደዚህ ታረጋጋዩ ደወልኩለት እኮ። ስለዚህ ሁለት ሰው ውስጥ ይገባ አንዳችን ለብለሰው አንተ ይቀርስ ብሩኬ ምን በቃ ምን ሳይለንት ነው ብቻውን ከመጣ ብቻውን ነው የሚያገኘው ላውራ አለ እኛ በቃ ረጋጋ እኔ መደማን ልከኝ ስምን ዮናስ ይኸውልህ ካንተኛ ምንም የምንፈልገው ነገር የለም። ካንተ ጋር ምንም አይነት ኬዝ የለም። የምንፈልገው ኤፍሬም ነው። ከዚህ በፊት እየተገናኘን ነው ብለኸኛል። ወንድማችን ላይ የተደረገው ነገር ልታክ ትችላለህ። ያን ነገር ብቻ በጸባይ እንድትነግረኝ እፈልጋለሁ። ምንም ነገር አልፈልግም። ለቅቄ ልውጣለሁ፣ ይዣቸው እወጣለሁ። ኤፍሬምም ሳይመጣ ግን እንድትነግረኝ እፈልጋለሁ። ማለት እኔ ምን እንደማቅታቃለ ወንድሙ እንደሆነ አውቃለሁ። ይሁን እንደተደባበሩ የሆነ ነገር እንዳለ አውቃለሁ። ግን አንድ የጠበቀኝ ብሎ ውጭ እየወጣ ስልክ የሚያወራው ነገር አለ። አላውቅም እሱ ምን እንደሚያወራ ደግሞ እኔ አላውቅም። የተደረገ ነገር ምን የምታውቀው ኬዝ የለም? በእውነት ለመናገር እሱን የማውቀው ኬዝ የለም ምንም። እግዚአብሔር ለመደባበቅ እንዳት ግን ነው አረ እየደበቅኩ አይደለም እየወራሁ እኮ ነው። አንተ ጋር እየወራሁ ነው። በቢስ የሚደውልለት ሰው አለ። አንዳንዴ መጣሁ ጠብቀኝ ምናምን ብሎኝ ወጥቶ ይደውላል ስልክ። ግን ከእሱ ጋር እንደተደባበሩ ምናምን አውርቶኛል። መደባበር ብቻ ሳይሆን የሆነ ኬዝ እንዳላቸው ወጥቷላ። እኔ ወንድሙ እንደሆነ የማውቀው እንደዚህ አይነት ኬዝ ውስጥ መግባታቸውን አላውቅም። ሌላ አይነት ጣጣ ውስጥ ግን የሆነ ረጅም ስልክ ያወራል እየወጣ የሆነ ምሳሌ። ስለዚህ እኔ ልደብቅ ፈልጌ አይደለም። ለምን ምን ብዬዋሻለሁ ነው። ስለዚህ አንተ ምንም ማውቀው ኬዝ የለም። ምንም ማውቀው ኬዝ የለም። እኔ ላምን አልችልም። ምንም ማውቀው ኬዝ የለም የምትለኝ ምክንያቱም አንደኛ ጓደኛ ነው ወንድሜ። እኔ ለምን አንተ እንኳን እኔ እናንተ አታውቀኝ አላውቅህ አይደለ? ባቀነ እውነቱን ለምን አልነግርህም? ምን ችግር አለው? እንደዚህ እያስጨነቃችሁኝ እንዴ? ገላሉ ቆርጣለሁ ፈልጣለሁ እያልከኝ እኮ ነው። አይቀርም። ይኸውልህ እኔ አብርሃምን ምን አረክ? ያው ምን አረኩ? ደውላልከኝ ደውልኩ እኮ መጣሁ አለ እኮ አማኑ እስካሁን የለም። ስለዚህ እሱ ሊመጣ ሊቆይ ይችላል። ብሩኬ ወይ ኖ እሱ ሊመጣ ሊቆይ ይችላል። ስለዚህ ኤፍሬም የለም ብሏል። ኤፍሬም እስካሁን አልደረሰም። ሊመጣ ወይ ደግሞ የሆነ ነገር ይዞ ሊመጣ ይችላል። ባለፈውም ቤት ገንጥላችኋል የተባለው ኬዝ አለ። እሱ ከሚሆን ቀጥታኛ መምጣቱ አይቀርም አይደል? ከርቀት ሰው ከታች ማየት ካለብን እኔ ከዛ በኋላ ኤፍሬም ብቻውን ነጥልን መያዝ ካለብን ይዘን እንሄድ። ደግመ ስልኩኛ ጋር ይሆናል። ይሄ ስልክ ኤፍሬም ይነኛል። ስትፈልገን ታገኘናለህ። ኤፍሬም እዛ ነው ብሏል። ሲደው ስልኩን ላውድ አድርገህ አይመለከትም። ምን እንደይፈልግው አላ ተረጋጋ። እሺ ውሰድ ብራ ውሰድ ስልክህን ስትፈልግ ማለት ነው ደውልልን። ኤፍሬም የኛ ነው ይደውልልን። እሺ የዛኔ እሱ ጋር እንገናኛለን። በቃ ይኸውልህ ቀጥታ ስልክ ይደውል አይደል? ኤፍሬም እሱ ጋር ላውድ አድርገን እንሰማዋለን። እሱን ምናምን ብቻ ነው የምንለው። ስለዚህ ባለቀ በቃ እንጣ። አንተ ደግሜ እወጣለሁ ብትል ከሆነ ቁልፉን ያዘው። ሌቦች ናቸው። አንተ መጣ ነው ላይ ቁልፉን ያዘው። ይዘው ዝጋው። በምንም አይደውልለትም። ሌላ ስልክ አይኖሩማ። በምንም አይደውልለትም። ሩታ ጋር እንሂድ። የቱ ጋር እንደደረሰ እንጠይቀው። የቱ ጋር እንደደረሰ ቢነግረን አሪፍ ነው። አማን ወደዛ ይልክ ስለዚህ የሆነ ነገር እያደረገ ነው። አማኑ ና